ሰላም ቤተሰብ መኪና መጀመሪያ ማለት ነው። ዝም ብለህ ገብተህ ማለት ሳይሆን ማድረግ የሚገባብን ነገር። ቆይ አንዴ ላሳያችሁ። አንዴ ያሳያችሁ ና ወደዚያ ዘርፍ። ይኸው ምን ታደርጋለህ? ኮፈን ትስባለህ፣ ትወርዳለህ። አሁን የመኪና ቆሞ ነው ያደረው፣ ባላንስ ይዞ ነው ያደረው። አሁን ማድረግ የሚገባ መጀመሪያ ቪታ ቼክ እናደርጋለን። ያው አርገዋለሁ፣ ንጹህ ነው ያለው። ቼክ ላድርግ ትቼዋለሁ። ይኸው አየሁ አይደል? የመኪናው ዘይቱ አሪፍ ነው ያለው። ከፈለጋችሁ እንደዚህ ደግሞ ቼክ ታደርጉትና እዚህ ጋር የሚሻክር ነገር ካለ ወደ እንትን ታደርጋላችሁ ማለት እንዲቀየር ምናምን ወይም ቼክ ታደርጋላችሁ ማለት። ይሄ አንድ አረግ ዋናም ፈልገው ሞተር ሬት ቼክ እናደርጋለን። ቀጥታ ወዴት ነው ያለው? ወደ ራዲያተር ውሃችን ሙሉ ነው ያለው። ከተቻለ ኩለር ቢጠቀሙ አሪፍ ነው ይመስለኛል፣ ግን አሪፍ ነው ያለው። ውሃም አልጎደለበትም። አሪፍ ነው ያለው። ይሄው እዚህ ጋር ማዟል። እዚህ ጋር መጣለች የዋይፐር ውሃ አሪፍ ነው ያለው አለው። ባትሪያችን ይኸው ጠብቋል። አሪፍ ነው። ቼክ አድርገናል። ይህን ጨርሰናል። አንድ መኪና ቆመ ካደረኝ ቼክ ካላረክ መንዳት ማለት ነውር ነው። የሚያሳየው መኪና ነው እና እንዲያሳያቸው እስቲ ቤተሰብ ነው ያሳያው። ካሜራ ስክሪን አሳይልኛል። አየው የሚያሳየው ነገር ቼክ ታደርጋለህ። አሁን እቺኛው የምትበራያት አይደል? የዚህ የመኪና ቁልፍ ስለነበረች ነው። ሚኒሙ እንዲሰራ ክፍት እናደርገዋለን። መኪና ቢያንስ አነሰ ከተባለ 15 ደቂቃ ነው የሚባለው፣ ግን እነዚህ አውቶማቲክ ማርሽ ስለሆኑ 10 ደቂቃ በቂ ነው። ይዋቸው አሪፍ እንደና ካሁን የነበረን ቆይታ አይታችኋል። የበለጠ በሌላ ቦታ እንመጣለን። ያለውን ነገር ነግራችኋለሁ። ሼር፣ ላይክ፣ ፎሎው እያደረጋችሁ እናትረሱ። ሰብስክራይብ በማድረግ እናትረሱ።